አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢማን እንዴት ነው? አፊያ እንዴት ነው? ሁሉ ሰላም ሁሉ ኸይር? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬም በአዲስ ነገር መጥቻለሁ። መርጉቃ እንዴት እንደሚሰራ አሳያችኋለሁ ውዶቼ፣ አብረን እንሰራለን እና እዚህ ጋር ለመርጉቃ የሚያስፈልገው ነገር አንደኛ ዶሮ፣ ስጋ ካላችሁ ስጋ፣ ዶሮ ካላችሁ ዶሮ፣ ከዛ እዚህ ጋር ቃሪያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢማን አፊያ እንዴት ነው? ስራ እንዴት ነው? ሁሉ ሰላም ሁሉ መልካም? እኔ ያለሁላችሁ አልሐምዱሊላህ ረብል ዓለሚን ከእናንተ ናፍቆት ሀሳብ በስተቀር ውዶቼ፣ ዛሬ በአዲስ ነገር መጥቻለሁ። አበረታቱኝ። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝም ቤተሰቦች አመሰግናለሁ። ሰዎቹም ሰብስክራይብ በማድረግ ተቀላቀሉኝ ውዶቼ። እና ዛሬ የመጣሁት መርጉቃ ሊሰራ ነው። እዚህ ጋር የሚያስፈልጉኝን ግብአቶችን አዘጋጅቻለሁ። አንደኛ እዚህ ጋር ዶሮ ነው ያለኝ። ዛሬ ለሀም የለም። ለሀም ካላችሁ ለሀም አሪፍ ነው እና በዶሮ መስራት ይቻላል፣ ሰው ባለው ነዋ። እና እዚህ ጋር የሚያስፈልገን እዚህ ዶሮ አዘጋጅቻለሁ እና ይሄ ሽንኩርት ነው፣ ቀይ ሽንኩርት ነው። ይሄ ነጭ ሽንኩርት ጎረድ ጎረድ አድርጌው ነው። ይሄ ቲማቲም ነው። ይሄ ቃሪያ ቀይና አረንጓዴው ነው። ቃሪያ እዚህ ጋር ገራ አለ። እዚህ ጋር ባድንጃን። ይሄ ኮሳ ነው። ይሄ ደግሞ ካሮት ነው፣ ግዛር። ይሄ ደግሞ በጣጦ ነው። እዚህ ጋር ሳልሳም አለኝ። እዚህ ጋር ደግሞ ሁለት የደረቁ ሎሚዎች አሉኝ። ይሄ ሙሸከን ነው። ይሄ ካሙን ነው። ይሄኛው ጨው ነው። ይሄ የተደረቀ የተፈጨ ሽንኩርት ነው። ይሄ ክዝበራ ነው። ይሄ ቅጠል ስሙን ነበር፣ ስሙን አላውቀውም። ያው መቼም ታውቁታላችሁ። እና ይሄ ቀረፋ አለኝ። እዚህ ጋር ሁለት ሄልና ምስማር አለኝ። ይሄ ኩርኩም ነው። ይሄ ፍቃይ የሚያቃጥለው ፍልፍል ነው፣ የተፈጨ ጥቁሩ ማለት ነው። እና ይህን ይመስላል። የሚያስፈልጉት ነገሮች እነዚህ ናቸው። እዚህ ጋር ደግሞ ድስጤን ጥጃለሁ እና ዘይት አረግበታለሁ። ከዛ ምንድነው የምናረገው? ይሄን ጨምራለሁ መጀመሪያ ላይ ይሄን ጨምራለሁ። ከዛ እሳቴን እሎክሳለሁ። እሳቱን ሎክሻለሁ። ከዛ ሽንኩርቱን እና ነጭ ሽንኩርቱን ጨምራለሁ። በደንብ እያያችሁ ውዶች፣ ያልገባችሁ ነገር ካለ ኮሜንት ላይ ታስቀምጡልኛላችሁ። በቀደም ተከተል በደንብ እዩት፣ እስከ መጨረሻ እዩት። ያው ብታውቁ እንኳን ያኔ ከፍታችሁ ተውት። የነባሮች ታውቃላችሁ፣ ግን አዲስ ለምትመጡት ይጠቅማቸዋል። በአሁኑ ሰዓት ይህ ሚዲያ ያለ ምግብ አልችልም ብሎ ማለት ራሱ አይቻልም። ሁሉም ይችላለሁ ብሎ ዋይፋይ ካለ በቃ እንደዚህ እያያችሁ መስራት ነው። እንደዚህ ይህ ጥብስ ታረጉታለች። እንግዲህ አስፋንስ እየሰራ ነው። ሰው እንዴት ደስ እንደሚል ብታይ። አንስታ ከሙን ጨምርበታለሁ። ከሙን ራሱ ስታ ያበደ ነው የሚያረገው። ከሙን ጨመርኩበት። እንደዚህ ጥብስ ካረጋችሁ በኋላ ዶሮውን ጨምራለሁ። ጥብስ ታረጉታለሁ። በጣም ጣዕም የሚኖረው ታውቃላችሁ። ነጭ ሽንኩርት ለስካለ ነጭ ሽንኩርት ላምጣ ውዶች። ዶሮ እንደዚህ ጥብስ ብሎላችኋል። ነጭ ሽንኩርት ከጅንጅብል ጋር ስቼ ነበረ ጨመርኩበት። ከዛ ብዛሩን ጨምራለሁ። ይሄንን በደንብ ነው ጥብስ ያለው ታውቃላችሁ። ሰላም ብሉኝ ያሰኛል እንደዚህ
እንደዚህ ከጠበሳችሁ ኋላ ይሄንን ትጨምርበታላችሁ። ቃሪያ እንዴት እንደሚያምር ይሄንን እንደዚህ ጨምርበታለሁ። ይሄንን ተጨምራለሁ። በረዶ ነው የምንከተው ሳልሳውን እኛ ማለት ነው። በደረቁ እንደዚህ ሽክ ታደርጋላችሁ። የትዛሩ እሽት በደረቁ እሽት ካሮት እንጨምራለሁ። ካሮት ቶሎ ስለማይበስል ትንሽ ጥብስ ይበል። ሹፉ ድንቹን እንጨምራለሁ። ድንች ጨምራለሁ። ሌላውን ደግሞ ቶሎ ስለሚበስል ኋላ ነው የምጨምር። በዚህ አድርጌ ትንሽ ክድን ያደርገዋለሁ። ውሃ ሳልጨምር ነው ሳልጨምር በራሱ ይበስላል። ታውቃላችሁ። እሳት ቀንሳለሁ በደንብ ቀስ ብሎ እንዲበስል ማለት ነው። ትንሽ ክድን እናደርገዋለሁ በራሱ ቀስ እያለ ይበስላል። እንደዚህ ሆነዋል። ከዛ ይጨምርበታል። ውሃ ጨምርበታለሁ። ከዛ አጂና ነጅኜ እመጣለሁ። ይሄ እስከሚበስል ድረስ ትንሽ ቆይታ በኋላ እንመለሳለን። ውዶቼ እንደዚህ ሆነዋል። አያችሁት? እንደዚህ በስለዋል። ያው በዚህ መልኩ በስለዋል። ከዛውን ዱቄቱን አጅኘዋለሁ። እዚህ ጋር ዱቄት አለኝ። ይኸውላችሁ ጨውና ውሃ ብቻ ነው የጨመርኩበት። ጨምሬ አብክቼዋለሁ። እንዳምጬ ቆራርጬ እዛኛው ላይ ጨምራለሁ ማለት ነው። ያው በዚህ መልኩ ዳምጬዋለሁ። እንዳይወፍርባችሁ በደንብ እንዲቀጥን አድርጋችሁ ከዛ እንደዚች ቆራርጠዋለሁ። እንደምታዩት እንደዚች እንዳይወፍርባችሁ ማለት ነው። ከዛ እንደዚች እያነሳችሁ እዚህ ላይ ጨምራለሁ ማለት ነው። እንደዚች አያችሁ ቅጥነቱ ማለት ነው። እንደዚህ ጨምሩት እንዳይወፍርባችሁ። እሳት ቀንሼ ነው ያሰራረብኝ ስለሆነ ይቅርታ። እንግዲህ ያው ሰው አንድ ጊዜ ሰራው ካሜራው ምን የሚላ ነው። አረቦች በጣም ነው የሚወዱት። ለነገራችን ላይ ይህንን ምግብ በጣም ይወዱት። በቃ ማኘክ የለም ምን የለ እንደገንፎ በማንኪያ እያነሱ መዋጥ ነው። ትንሽ አንደኛውን እስከሚዳምጥ ከድነዋለሁ። አሁን አላማስለውም። ከዛ ይሄን ሁለተኛው ይሄን እዳምጣለሁ ማለት ነው። አንድ ከዛ አማስለውና ሌላኛውን ጨምርበታለሁ ማለት ነው። ይመጣል ምግቡ እስከሚደርስ ነው የሄደው። ለምን እናትታ ምን አቅለታለሁ ያጭመደች ወይ
ከላስና ትንሽ ከድነውና እዛ ማስለዋል።